በአንድም ይሁን በሌላ ምክንያት ዕለት ተዕለት በሚኖራችሁ ህይወት ውስጥ ሁሉም ነገር አስጠልቷችሁ ምንም ነገር ለማድረግ ወኔና ፍላጎቱን አጣችሁ መነሳሳት ከእናንተ ርቆ ያውቃል? አልጋ ላይ ተኝታችሁ ቀኑን ሙሉ ማሳለፍ የተመኛችሁበት ዕለት ሳለ እንግዲያውስ ዛሬ ህይወታችሁን በኃይልና በመነሳሳት መንፈስ እንደገና ለመጀመር የሚረዷችሁን 8 ድንቅ ነጥቦች ይዤላችሁ መጥቻለሁ። እነዚህ ነጥቦች ዝም ብለው ምክር ሳይሆኑ የህይወት ካርታዎች ናቸው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛውና ዋነኛው የህይወት ዓላማን ማወቅ ነው። በቅርብ ጊዜ የወጡ ሳይንሳዊ መረጃዎች እንደሚያሳዩት ዓለም ላይ ከ85% እስከ 90% የሚሆኑ ሰዎች ህልማቸውን ሳይኖሩት እንዲሁ እንደተንከራተቱና ግራ እንደገባቸው ከዚህ ምድር ይሰናበታሉ ይለናል። ነገር ግን እያንዳንዳችን ወደዚህ ምድር የመጣ ነው ያለ ዓላማ ስላልሆነ በህይወት የመኖራችን ትርጉም ጠንቅቀን ማወቅ ያስፈልገናል። ለምሳሌ አንድ ኮምፓስ የሌለው መርከብ ውቅያኖስ ላይ ዝም ብሎ እንደሚንሳፈፍ ሁሉ ዓላማ የሌለው ሰውም የንፋስ አቅጣጫ ወደ ወሰደው ነው የሚሄደው። ስለዚህ ዓላማህ የእንቅስቃሴ ኮምፓስ ስለሆነ ምንም ነገር ለማድረግ ከመሞከረ በፊት ለምን እንደምታደርግ ጠንቅቀህ ማወቅ አለብህ። ሁለተኛ፣ ጊዜን በአግባቡ መጠቀም። ጊዜ ሰይፍ ነው። ካልቆረጥክበት በጸጸትና በመምሰልሰል ውስጥ አስገብቶ ይቆርጣል። ካልተጠቀምክበት ይጠቀምብሃል። ነገር ግን ማድረግ የምትፈልገውን በጊዜ ቀመር ውስጥ ስታስቀምጠው መንገድህን ያቃናልሃል። ሶስተኛ፣ ትዕግስት። የአንድን ነገር ውጤት በቅጽበት መፈለግ የጀመርነውን ጉዳይ ከዳር እንዳናደርስ አቅም ያሳጣናል። ህይወት ደግሞ እንደ ሎተሪ ናት። የልብህን መሻት የምትሰጥህ ደጋግመህ ስትሞክር ብቻ ነው። ዛሬ ባይሳካ ነገ ሌላ ቀን ነው። ፀሐይ በጠለቀች ቁጥር ነገ እንደማትወጣ አታስብም፣ ምክንያቱም ተፈጥሮን ታምናለህ። ህይወትም እንዲሁ ናት። ዛሬ ቢጨልም የተፈጥሮ ህግ ነውና ነገ የግድ ብርሃን ይሆናል። አራተኛ፣ ውድቀትን አለመፍራት። ብዙዎች ገና ሳይጀምሩ ተስፋ የሚቆርጡት ነጮች አናሊሲስ ፓራሊሲስ እንደሚሉት በምናባቸው ይህ ቢሆን ይህ ይሆና በማለት ምናባዊ ቅዠትና በተግባር ያልተደገፈ ውድቀትን በመፍራት ነው። ነገር ግን ወድቆ መነሳት መንፈስን ያጠነክራል። ምክንያቱም ውድቀት ትምህርት ቤት እንጂ መቃብር አይደለም። ለምሳሌ ያህል ቶማስ ኤዲሰንን ብንወስድ የኤሌክትሪክ አምፖልን ከመስራቱ በፊት 1000 ጊዜ አልተሳካለትም። እሱ ግን 1000 ጊዜ ወደቀው አልተሳካልኝም ሳይሆን መብራት የማይሰሩባቸውን 1000 መንገዶች አገኘው ነው ያለው። አምስተኛ፣ በእቅድ መመራት። በእቅድ መመራታችን አቅጣጫን ያሳየናል። ማፕ ወይም ካርታ ሳይዙ አዲስ ከተማ ውስጥ መዞር እንደሚከብደው ሁሉ እንዲሁ እቅድ የሌላት ህይወትም ዝብርቅርቋ ይወጣል። እቅድ ማለት ደግሞ ነገህን ዛሬ ላይ ሆነ የምትመለከትበት የገሃዱ ዓለም መነጽር ነው። ስድስተኛ፣ አዎንታዊ አስተሳሰብ። ባሉታዊ ጫና ውስጥ ያሉ ሰዎች ጨለማውን እንጂ ብርሃኑን ማየት አይችሉም። ሰዎች ምን ይሉኛ ብሎ የሚጨነቅ ሰው የሌሎችን የውሸት መመዘኛ ለማሟላት ሲሮጥ የራሱን እውነተኛ ማንነትና ደስታ ያጣል። ይህም ባሉታዊ ጫና ውስጥ እንዲዘፈቅ ያደርገዋል። ነገር ግን አዎንታዊ አስተሳሰብ ያለው ሰው ትኩረቱን እኔ ምን እፈልጋለሁ፣ ምንስ ማድረግ እችላለሁ በሚለው ላይ ስለሚያሳርፍ የሰዎችን ትችት ለእድገት እንደ ግብአት እንጂ እንደ መሰናክል አይቆጥርም። አስተሳሰብህ ንግግርህን ይወልዳል፣ ንግግርህ ደግሞ ተግባርህን ይወልዳል፣ ተግባርህ ማንነትህን ይወስናል። ስለዚህ የተሻለ ማንነት የምትፈልግ ከሆነ አዎንታዊነት የማትደራደርበት የስብዕና ምርጫ ይሁን። ሰባተኛ፣ ፍላጎትን መቀነስ። ፍላጎትን መቀነስ ወይም ትኩረትን በአንድ ግብ ላይ ማሳረፍ ማለት ሌሎች ፍላጎቶችን መተው ማለት ሳይሆን ለአንዱና ህይወትን ለሚገነባው ነገር ቅድሚያ መስጠት ነው። የምኞት ብዛት ጊዜና ጉልበትን ከመጨረስም በላይ ተስፋ መቁረጥን ያስከትላል። ስለሆነም በአንድ ድንጋይ 2 ወፍ ለመጣል ማሰብ ትርፉ ድንጋዩን ማባከል ሊሆን ይችላል። ነገር ግን ዓላማን በአንድ ግልጽ ግብ ላይ ካደረግ ጉልበትህ አይባክንም፣ ጊዜም ፍሬ ያፈራል። ስለዚህ በአንድ ነገር ላይ ትኩረትን ማሳረፍ ወሳኝ ነው። ስምንተኛ፣ ዛሬውኑ መጀመር። ጥላ የሚሰጥ ትልቅ ዛፍ ለመትከል ምርጡ ጊዜ ከ20 ዓመት በፊት ነበር። ነገር ግን ሁለተኛው ምርጡ ጊዜ አሁን ነው ይሉናል ቻይኖች። ሰማይ ጠቀስ ፎቅ ለመገንባት በአፈር ላይ የሚጣለው የመጀመሪያው መሰረት ድንጋይ ወሳኝ እንደሆነ ሁሉ የነገ ስኬትም ዛሬ በምታደርገው ጥረት ላይ የተመሰረተ ነው። ዛሬ ዘሩን ካልዘራህ ነገ ፍሬን አታገኝምና ነገ የምትፈልገውን ቦታ ላይ ለመድረስ ዛሬ የመጀመሪያው እርምጃ መውሰድ አለብህ። እንግዲህ እነዚህ 8 ነጥቦች ተራ የቃላት ስድሮች ሳይሆኑ ህይወትህን ከነበርክበት ስፍራ አንስተህ ወደምትመኝበት ከፍታ የምታሸገርበት የለውጥ ድልድዮች ናቸው። ጉዞ ረጅም ሊሆን ይችላል፣ መንገዱም አድካሚ ሊሆን ይችላል። እነዚህን ስንቆች ከታጠቅ ግን መድረስ ብቻ ሳይሆን መድረስ የሚገባ ቦታ ላይ በድል ትቆማለህ። ትላንት በታሪክ ተዘግቷል። ዛሬ ግን በአዲስ ቀለም የምትጽፈው ታሪክህን እንደገና የምታድስበት ንጹህና ባዶ ገጽ ነው። በዚህ አዲስ ገጽ ላይ የድል ፊርማህን ማኖር የምትጀምረው ደግሞ አሁንና አሁን ብቻ ነው። ይህን መልእክት ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን አሳዩ። በስነ ልቦናና በግል ስብዕና እድገት ዙሪያ ተጨማሪ ቪዲዮዎች ለማግኘት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ